የህይወት ዘመን ተሸላሚዎችን ጨምረናል። ኦዳ አዋርድ የአፋን ኦሮሞን አርት ብቻ ያበረታታ መቆም ዓላማ ያደረገ የሽልማት ፕሮግራም አይደለም። ወደፊት ሁሉም እውቅና እንዲያገኙ እንዲበረታቱ በአጠቃላይ የሀገራችን አርትም አድጎ በሀገር ደረጃ በአፍሪካ በዓለምም ተወዳዳሪ እንዲሆን ቆንጆ ስራ እንዲገኝ ማድረግ ነውና በሚቀጥሉት ዓመታት ሌሎቹንም እየጨመርን ቀስ ቀስ እያልን ከሀገር ወጥተን ደግሞ ወደ ኢስት አፍሪካ ከዛ ወደ አፍሪካ ማለፍ ነው የምንፈልገው። የአርቲስት አበባ ወርቅነህ እባላለሁ። የምርጥ ሴት ተዋናይ ዘርፍ ነው የተሸለምኩት። ተከታታይ የቴሌቪዥን ድራማ ፊልሞች ከ10 በላይ ነው የሰራሁት። ኦዳ አዋርድ ላይ ለ3ኛ ጊዜ ነው የተጫወት ያሸነፍኩት ለ2ኛ ጊዜ ነው። ከዚህ የተሻለ ስራ እንድንሰራ ነው የሚያነሳሳ እና በጣም ትልቅ መልእክት አለው። ዛሬ በአመቱ በአልበም ዘርፍ እውቅናውን አግኝተው በልበ ሙሉነት በፊታችሁ እንዲቆም ያደረገኝ ባለቤቴ ሃጫሉ ሁንዴሳ ታማኝ የፍቅር ጀግና መምሰልና ማስመሰል የማይሆንለት ለህዝቡና ለሀገሩ ላለፈ ለሱ ዛሬ ማብራት በማብራታቸው አመሰግናለሁ። ይህ ስጦታ ለሱና እንደሱ ሁሉ ለእውነት ለተሰው ይሁን እላለሁ። እሱን የበሉት መኖራቸውን እጠራጠራለሁ። እሱ ግን ያው ሁሌም በልባችን አለ። የእሱ እውነት እንዲወጣ ሁላችሁም በሃይማኖታችሁ ፈጣሪን ተማጸኑልኝ ነው የምለው። የኦሮሚያ ጀግኖች ነው በዘመናችሁ በቲያትራችሁ ብዙ መስሉትን በሉ። እኔ እኮ አዲስ አበባ ሰርቻለሁ። አዲስ አበባ ከቤተ መንግስት እስከ ብሔራዊ ቲያትር አቅርቤዋለሁና በዛ ላይ አተኩሮ አመሰግናለሁ። ምርጥ ዘመናዊ ሙዚቃ እጩዎች ምርጥ ሴት ድምፃዊ እጩዎች ማርጊቱ ወርቅነህ የዓመቱ ምርጥ ነጠላ ዜማ ይሄ አዋርድ በአፍሪካ ሌቭል በሚቀጥሉት ዓመታት እንደሚሄድ እኛም አለን፣ አብረናችሁ እንሰራለን። አመሰግናለሁ።